ከናንተ ይወጣል። ከዚህ ሰዓት ጀምሮ መንፈስ ቅዱስ ማስደንገጥን አድርጓል። ጉባኤውን እየጮኻችሁ ውጡ እየጮኻችሁ ድግምት በሉ እስኪ። በምግብ የገባ በሉ፣ በሚጠጣ የገባ ውጣ አውጧቸው። ብዙ ሰዎች ናቸው እቺን ሴት በብር የደገሙባት። ናውጣ ውጣ በናዝሬቱ በኢየሱስ። ምን አርግ ተባልክ? ግደላት። በምንድን የገባባት? በምግብ። በምን ምግብ ገባባት? በምን ምግብ? በጣፋጭ ምግብ ለመግደል። አክስቷ ለምን ጠላቻት? እድሏን ወስዳል። የሷን እድል ወስዳል። ዛሬ እድሏን ይመልሳል ይሄ አውሬ በኢየሱስ ስም አዛለው። ያው አይኗን እያረገ ያለው እድሏን ከወሰድክ በኋላ ምን አበላሸ? ህይወቷን። እሺ አልጋ ላይ ታሳምሟታላችሁ። እንዳትለብስ ሰውነቷ ላይ እሳት። እሺ እሺ ጭንቅላቷ ላይ እሳት። እሺ ከወዷ ደም እናስተፋታለን። ምግብ እንዳስበላትም 16 ዓመታችን ነው። አብረን ያደግነው። ምን ሆንክ? እንድትቃጠል አይደል እንደዚህ የመጣው? የልጆቿ እድል ይበላሽ። አይ እሷ ከለቀቀን የልጆቿ እድል ይበላሻል። በታላቅ ድምፅ እኔ አዛለሁ። ለልጆቹ የወሰድከውን እድል አንተ የጠንቋይ አሰራር የደብተራና የእንትን መንፈስ ነው የማየው። ሁለት ናቸው ተባብረው የሚሰሩ። በዘሯ ውስጥ ደግሞ የሚመለክ ጨሌ አለ። እግዚአብሔር ሁሉንም አሁን ዛሬ ነፃ ያወጣል። ጤናዋ ይመለሳል። ደም አያስተፋትም። አትተኛም። ለብሳ ያምርባታል። ስራዋ ይቀየራል። በኢየሱስ ደም ይሻል። ተኛ ጓራ ጣላትና ሂድ። አዎ ሂድ። ሁለት በኢየሱስ ስም የመጨረሻ አይቀራችሁ። ሂዱ በኢየሱስ ስም። አጨብጭቡና አመስግኑላት። በማደሪያው ላይ በከፍታ በመንበሩ ላይ በከፍታ አለ የሚሰማ የሚያይ አለ የሚሰማን የሚያይ አለን የሚሰማን የሚያይ አለ የሚሰማን የሚያይ። ስምሽ ማን ነው? ናታኒ። ጌታ ፈቶሻል ዛሬ። አሜን። ምንድነው የሚያረግሽ? ያምሻል? አዎ። ምንድነው የሚያምሽ? ልቤን ጭንቅላቴንም እና ቤት ውስጥ ልብስ አልለብስም። እዚህ ነው በግድ ልብስ ለብሼ የምመጣው እንጂ ባዶ ወቅቴን ነው የምቀመጠው። ሰውነቴ ሚጥሚጣ እንደተደፋበት ነው የሚለበልበኝ እና ማንም ሊረዳኝ አይችልም። በጣም ነው የሚያመኝ። አሁን ደግሞ ድክም ብሎኝ አጸርጭቶኛል። ብዙ አመት እግዚአብሔር ነገርሽን ይቀይራል። በቃ አታልቅሽ። እግዚአብሔር ሊያስቅሽ ዛሬ ይሄንን ጠላት ፈቶሻል። ቂም ማንም ላይ እንዳትይዥ እሺ? እስኪ ማንም ላይ ቂም አልይዝም በይ። ማንም ላይ ቂም አልይዝም። እግዚአብሔር ይባርከኛል። እግዚአብሔር ፈቶኛል። መፈታቷ ሙሉ ይሁንላት። አራሜን በሉ እስኪ በኢየሱስ ስም። በሰላም ግቢ፣ አትጨነቂ። በደንብ ቸርች ያዟት።